የመሪውን ሞት መዘገብ ያቃተው ይህ ጋዜጠኛም እንግዲህ በርካቶችን እያነጋገረ ነው የሚገኘው። እሱ ብቻ አይደለም፣ እንደምትመለከቷቸው ሁሉም እንግዲህ ይህንን ዜና ለመናገር ወይም ደግሞ ለመዘገብ በሚሞክሩበት ሰዓት እንባ ተናንቋቸው እንዲሁም እንባቸውን መቆጣጠር ሳይችሉ ቀርተው እያለቀሱና እያነቡ ነበረ። የአያቶላ አሊ ካሜኒ መሞት ሲዘግቡ እንዲሁም ደግሞ መረጃዎችን ሲያስተላልፉ የነበረው። በአጠቃላይ ኢራን በአሁኑ ሰዓት ለሁለት የተከፈለች ብትሆንም እንኳን የአያቶላ አሊ ካሜኒ ደጋፊዎች በዚህ ሰዓት በአደባባይ ላይ ወጥተው እንግዲህ እንደምትመለከቷቸው ሰላማዊ ሰልፍ እያደረጉ እንዲሁም በተጨማሪ ደግሞ ሀዘናቸውን እየገለጹ ይገኛሉ። የሀገሪቱ የተለያዩ ታማኝነት ያላቸው የመረጃ ምንጮች የዘገቡት እንዳለው ከሆነም እንግዲህ በኢራን በተለያዩ አካባቢዎች ላይም በአሊ ካሜኒ መሞት የተደሰቱ ሰዎች እየጨፈሩ እንዲሁም ደግሞ ደስ ብሏቸው ሪያክት እያደረጉ እንደሆነ ጭምር ነው መረጃዎችን እየተመለከትኩኝ የሚገኘው። ነገር ግን በዚህ ሰዓት በኢራን ከፍተኛ ውጥረት እንግዲህ እየተከሰተ እንደሆነ ነው እየሰማን የምንገኘው። አዳሯን እንግዲህ እንደ ዱባይ፣ ሳውዲ አረቢያና የተለያዩ ሀገሮችን ስትደበድብ ማደሯ የሚታወቅ ነገር ነው። እነሱም ምላሽ የሚሰጡ እንዲሁም ደግሞ ለደረሰባቸው ጥቃት ምላሽ የሚሰጡ ከሆነ ለኢራን ከፍተኛ የሆነ ስጋት ነው የሚሆነው ማለት ነው። አሜሪካን በአሁን ሰዓት በጥቂት ደቂቃዎች ወይም ደግሞ ሰዓታት ልዩነት ኢራን ላይ ከፍተኛ የሆነ ጥቃት ሊሰነዝሩ እንደሆነ ተናግረዋል። እንዲሁም የእስራኤል ይጠበቃል። ኢራን እንግዲህ መጪዎቹ 12 ሰዓታት እጅግ በጣም ከባድ ሊሆኑባቸው እንደሚችሉ ጭምር ነው የሚነገረው። በዚህ ጉዳይ ላይ አሁንም አዳዲስ ነገሮችን እየፈለግኩኝ ይዤላችሁ እመጣለሁ። ሁሌም ከሰላም ጎን እንቁም ማለት ፈልጋለሁ። በሌሎች መረጃዎች በድጋሚ ይመልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን።